በቃኛ እንሂድ። አዎ ነይ ተነሺ። በቃ እናንተ ሄዱን ይጠብቋለሁ። ኧረ እንሂድ። ቢገባው ከኛ ቀድሞ ነበረ መምጣት የነበረበት። ችግር ቢገጥመው ነው እንጂ ታውቀው የለ የሱ ችግር መች ያልቃል? ከኛ በፊት ስራ የጀመረ ልጅ እስካሁን እንኳን መኪና የለውም። እሱ ከቀጠሮ ብቻ አይደለም ከህይወቱም አርፍዷል። አላደጋችሁም ማለት ነው? አንቺን ካልበለጥን አታምኚም ማለት ነው? ጨው ውሃ ሊቀዳ ሄዶ ማምቶ ቀረ ሲባል አልሰማሽም? አንቺም እሱን አተርፋለሁ ብለሽ ወደ ኋላ እንዳትቀሪ። አይሰራ አልጠብቀው። የእሱ ጊዜ ዘገየ እንጂ ስኬቱ አይቀርም። የሚሰራ ሰው ደግሞ ተስፋ አለው። ቢመጣለትም ከዚህ በኋላ አይጠቀመው። ሰዓትን ስንት ገዛው ባቢ? 120 ሺህ ብር። ያንቺን ስንት ገዛሽው? የኔ 3000 ብር። ያንተ ስንት ሰዓት ነው የሚለው? 9 ሰዓት። ያንቺስ? የኔም እንደዛው ነው። አየህ እያደግን ስንሄድ የህይወት ትርጉም ሲገባን በውድም ገዛን በረካሽ ጊዜ እኩል መሆናችን ያሳያል። ከእናንተም ከኔም ጊዜ ቢፈርድ አይሻልም? ሂዱ በቃ። እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋልሽ ጥል ይሉኛል? ባለጌ ኖት። እንዴት አባሽ ነው የምታምሪው! ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያብዬ ብረቱን አትወስጂውም እንዴ? ኧረ ወስደዋለሁ፣ ማታ እመጣለሁ። እሺ እስማ አምቡል ኧረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ዕቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው። ማኔ ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋ አልቻልኩም። አሃ ፒካፕ ላይን መሆኑ ነው። ይሸጣል? ምኑ? ፒካፕ ነው። እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እድሉ መቻግንቺ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይኝ። አይ እንዲሁ ተመችቶኛል፣ ይቅርብኝ። እና ለምን እየሸኞሽ አናወራ? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ የደረሽ ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁኝ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው። እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለሜት ነው? አረ ነኝ ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በኩኩሻ አንተ ትቀልዳለህ። እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ። የኔ ማሂ። ወንዷማችን ሰላም